ሰላም ተወዳጆች በያላችሁበት ሰላማችሁ ይብዛ እያልኩኝ ይህ ከጀርባዬ የምትመለከቱት ውብ የሆነው ፏፏቴ በአሁኑ ጊዜ መንበረ ፓትርያርክ ጠቅላይ ቤተ ክህነት ያለበትን ነባራዊ ሁኔታ የሚያሳይ ነው ማለት ነው። እንግዲህ እንደሚታወቀው ከዚህ በፊትም እንደገለጽኩላችሁ መንበረ ፓትርያርክ ጠቅላይ ቤተ ክህነት በፈጣን ለውጥ ላይ እንዳለ የነገርኳችሁ ሲሆን እንግዲህ እነዚህ ፏፏቴዎች ሁሉ እንዲሁም ደግሞ የግቢው ውበትና ማራኪነት መንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ የሆኑት ብፁዕ አባታችን አቡነ ሳዊሮስ ከመጡ ጊዜ ጀምሮ የተከናወኑ ዘርፈ ብዙ መንፈሳዊ ልማቶች ናቸው። ሁላችሁም እየተመለከታችሁ ማየት ማመን ነው እንደሚባል ሁሉ ለማሳየት ብዬ ከብዙ በጥቂቱ የቀነጫጨብኩትን ነው ወደ እናንተ ያደረስኩት። አጫጭር መረጃዎችን ወደ እናንተ እያደረስኩ እገኛለሁ። ሁላችሁም ይህንን ቤት ፎሎው፣ ሼር በማድረግ ከኛ ጋር ትሆኑ ዘንድ የአክብሮት ግብዣዬ ነው። በያላችሁበት በድጋሚ ሰላማችሁ ብዝት ይበል። አገራችን ኢትዮጵያን እግዚአብሔር ይጠብቅልን። አመሰግናለሁ።